ከዚህ ቪዲዮ ምን ተማርክ ወዳጅ? እግዚአብሔር እኛ ባሰብነው መንገድ ብቻ አይደለም ወደ ህይወታችን የሚመጣው። ምናልባት እቺ ልጅ ህልም ቢኖራት እንኳን በዚህ መንገድ ህይወቴ ይስተካከላል፣ በዚህ መንገድ ትልቅ ነገር አገኛለሁ፣ በዚህ መንገድ ብዙ ደረጃ ትልቅ ደረጃ እደርሳለሁ ብላ ላታስብ ትችላለች። በፍጹም እግዚአብሔር ግን ባላሰበችው መንገድ መጥቶ ትልቅ ነገር ሊሰጣት ትልቅ ቦታ ሊያደርሳት ሲፈልግ እናያለንና የኛም ታሪክ እንደዛ ነው። ምናልባት እኛ በዚህ አስበን ፈጣሪ በዚህ ሊመጣ ይችላል። እኛ ባላሰብነው መንገድ መጥቶ ህይወታችንን ሊያስተካክል ሊቀይረው ይችላል። ስለዚህ ሁሌም ቢሆን አንደኛው መንገድ አንደኛው በር ሲዘጋ ሌላ በር ለእግዚአብሔር ክፍት መሆኑን ልናውቅ ያስፈልጋል። በእግዚአብሔር ተስፋ አይቆረጥም። ሁሌም ቢሆን አዲስ መንገድ አለ፣ አዲስ ምዕራፍ አለ። ወደ እግዚአብሔር የምንመጣበትን መንገድ እንጥረግ፣ ወደ እግዚአብሔር ሞር እንምጣ፣ እንበርታ ይላል እንጂ ተስፋ አንቁረጥ ፕሊዝ።